ፍቅር ምንም ሳያዳላ ለጠማው የሚያጠጣ ለራበው የሚያበላ እሱ ብቻ ለሰው ቢሆንም አሳቢ ያጣን የሚያስታውስ ምስኪኑን መጋቢ እኛም የለብንም ይህንን መዘንጋት ካለን ላይ ቆንጥረን ተከፋፍለን መብላት በምድር ላይ እስካለን በዚህ ጠፊ ዓለም አብረን ተደጋግፈን በፍቅር በሰላም ባለን ሳንኮራ በተሰጠን ሀብት በደንብ አስተውለን እንደማይቀር ሞት ፈጣሪን በመፍራት ርቀን ከከንቱነት ልክ እንደ መጽሐፉ በተሰጠን ትምህርት ሁለት ካለን አንዱን አካፍል ለምስኪኑ ልክን ሳታልፍ ሁሉን በመጠኑ ብሎ ፈጣሪያችን እንዳስጠነቀቀን እኛም እንደ ቃሉ አደራ ጠብቀን አይናችን ደሆችን እንዳያይ አናርገው እኛው ለኛው እንጂ ሌላ ማን ነው ያለው አይተን እንዳላየ አይናችን ተከርኖ ሆነን ስግብግቦች ልባችን ጨክኖ ለራሳችን በልተን ስንጠግብ እየደፋን ምስኪኑ ሲታረዝ ምንም ሳይሰማን እንዳይቆጨን ብቻ ጌታ መጥቶ ድንገት ስንል ወየው ወየው ተሞልተን በጸጸት ተርቤና ጠምቶኝ ታርዤ ስለምን እናንተ ስትበሉ ሞልታችሁ በሳህን አይታችሁ እንዳላየ ሆናችሁብኛኔ እኔ በራብ ስሞት ስደፋ በጠኔ ይለን ይሆን ጌታ ስንቆም በፊቱ ያ የፍርድ ቀን ቅርብ ነው ሰዓቱ ምን ብቻ እጅግ ያዘንኩበት ያየሁት ባይኔ ለአቅመ አዳም ሳይደርሱ በችግር ተገደው ሲረክሱ ሲወድቁ በጨቅላነት ዕድሜ ሲበተኑ የትም መከራና ስቃይ በማይችሉት አቅም የነገ ተስፋዎች የወንጌል ራእይ የሚታይባቸው ደምቆ በነሱ ላይ ስንቶቹ ጠፍተዋል አለው ባይሰዋተው በዚህ ምድር ችግር ተርበው ተጠምተው መውደቂያተው የሚጠጉበት ዘመድ በብርድ በፀሐይ የተንበየ መንገድ የሚንከራተቱ አሉ ብዙ እስኪ ምን ሊጎዳን እነሱን ማገዙ ክርስቲያን ተብለን ስጋችን ተጠምቆ የበጎነት ሥራ ካልታየብን ደምቆ ምን ዋጋ አለው ታዲያ ካላፈራም ፍሬ የኛ ክርስትና ዝም ብሎ በወሬ ሁለት ካለን አንዱን ማካፈል ካልቻልን ያለ ተግባር ወንጌል ብንሰብክ ሰዎችን የተቸገሩትን አይናችን ካላየ እንክርዳድ ከስንዴው በእኛ ካልተለየ ታዲያ መጽሐፍ ቅዱስ በእኛ ላይ ካልሰራ ልፋታችን ሁሉ ከንቱ ነው ኪሳራ ስለዚህ እናስብ ለምስኪን ወገኖች ለሚንከራተቱ ወጣት አዛውንቶች በየበረንዳው ላይ መጠለያ አጥተው ወደማይሆን ሕይወት ለሚሄዱት ጠፍተው አለን ከጎናችሁ ብለን እንበላቸው ካለን እያካፈልን ፍቅርን እንስጣቸው ይህ ነው የቀራንዮ መስቀል የወንጌሉ ምስጢር ራስን ቆርሶ ሰጥቶ ስለሌላው መኖር ፍቅር ምንም ሳያዳላ ለጠማው የሚያጠጣ ለራበው የሚያበላ እሱ ብቻ ለሰው ቢሆንም አሳቢ ያጣን የሚያስታውስ ምስኪኑን መጋቢ እኛም የለብንም ይህንን መዘንጋት ካለን ላይ ቆንጥረን ተከፋፍለን መብላት በምድር ላይ እስካለን በዚህ ጠፊ ዓለም አብረን ተደጋግፈን በፍቅር በሰላም ባለን ሳንኮራ በተሰጠን ሀብት በደንብ አስተውለን እንደማይቀር ሞት ፈጣሪን በመፍራት ርቀን ከከንቱነት ልክ እንደ መጽሐፉ በተሰጠን ትምህርት ሁለት ካለን አንዱን አካፍል ለምስኪኑ ልክን ሳታልፍ ሁሉን በመጠኑ
ብሎ ፈጣሪያችን እንዳስጠነቀቀን እኛም እንደ ቃሉ አደራ ጠብቀን አይናችን ደሆችን እንዳያይ አናርገው። እኛው ለኛው እንጂ ሌላ ማን ነው ያለው? አይተን እንዳላየ አይናችን ተከድኖ ሆነን ስግብግቦች ልባችን ጨክኖ ለራሳችን በልተን ስንጠግብ እየደፋን ምስኪኑ ሲታረዝ ምንም ሳይሰማን እንዳይቆጨን ብቻ ጌታ መጥቶ ድንገት ስንል ወየው ወየው ተሞልተን በጸጸት ተርቤና ጠምቶኝ ታርዤ ስለምን እናንተ ስትበሉ ሞልታችሁ በሳህን አይታችሁ እንዳላየ ሆናችሁብኝ ያኔ እኔ በረሃብ ስሞት ስደፋ በጠኔ ይለን ይሆን ጌታ ስንቆም በፊቱ ያ የፍርድ ቀን ቅርብ ነው ሰዓቱ። ምን ይህ ብቻ እጅግ ያዘንኩበት ያየሁት ባይኔ ለአቅመ አዳም ሳይደርሱ በችግር ተገደው ሲረክሱ ሲወድቁ በጨቅላነት ዕድሜ ሲበተኑ የትም መከራና ስቃይ በማይችሉት አቅም የነገ ተስፋዎች የወንጌል ራእይ የሚታይባቸው ደምቆ በነሱ ላይ ስንቶቹ ጠፍተዋል አለው ባይሰዋተው በዚህ ምድር ችግር ተርበው ተጠምተው መውደቂያቸው የሚጠጉበት ዘመድ በብርድ በፀሐይ የተንበየ መንገድ የሚንከራተቱ አሉ ብዙ ብዙ። እስኪ ምን ሊጎዳን እነሱን ማገዙ? ክርስቲያን ተብለን ስጋችን ተጠምቆ የበጎነት ሥራ ካልታየብን ደምቆ ምን ዋጋ አለው ታዲያ ካላፈራም ፍሬ? የኛ ክርስትና ዝም ብሎ በወሬ ሁለት ካለን አንዱን ማካፈል ካልቻለን ያለ ተግባር ወንጌል ብንሰብክ ሰዎችን የተቸገሩትን አይናችን ካላየ እንክርዳድ ከስንዴው በእኛ ካልተለየ ታዲያ መጽሐፍ ቅዱስ በእኛ ላይ ካልሰራ ልፋታችን ሁሉ ከንቱ ነው ኪሳራ። ስለዚህ